ቀይረውት ላይክ እንዳሁኑ እንደዚህ ማለት ነው። ልክ እንደዚህ አድርገው አያችሁ እንዴት ሊያ ሾው አለቀሰች። ሁሉም ሰው ተሰብስቦ በሷ ላይ ሲነሳ ሪፖርት ሲያደርጉ በቃ ተስፋን ቆርጣ መሰለኝ አለቀሰች። ግን በጣም ብርቱ ናት እውነት ብዙ ነው በቃ አይኗ እንባ ቀረ እንጂ አላለቀሰችም። ግን ታሳዝናለች። በጣም ነው የምታሳዝነው። እሷ በቃ እንደ ማስፈራራት እንደ ቀልድ በቃ አለ አይደል እንደዛ ነው የተናገረችው። በጃኒና በዋንትያ ላይ የተናገረችው ሁላችሁም ተሰምታችኋል። እጄ ላይ ደርሷል ምናምን ብላ እንደ ማስፈራራት ነገር ነው። በቃ ይሄ ደግሞ የሚያመለክተው እኔ የበላይ ነኝ፣ ድምፄ ይሰማል፣ እኔ ተሰሚነት አለኝ፣ ሰው እኔን ይሰማኛል፣ የኔ ይሰማል፣ እኔ ከእናንተ በላይ ነኝ። በቃ የበላይ መሆኗን ልታሳይ ነው በዚህ ልጆች ላይ እንደዚህ ያወራችው። ጃኒ ገና ናት፣ ዋንትያም ገና ናት። ዋንትያ የልጅ እናት ሆነች እንጂ ዋንትያ በጣም ህፃን ናት። ጃኒም እንደዚያው ህፃን ናቸው። እና ሊያ ደግሞ ትልቅ ሰው ናት። በእውነት ትልቅ ሰው ናት። በእድሜ ትልቅ ሰው ናት። እና የልጅም እናት ትሆን እንጂ ቅርብም እናት ትሆን እንጂ በጣም ትልቅ ናት። እሷ እኮ ከነ ጂጂ ጋ ነው። ጂጂን አይታችኋል አይደል? ጂጂ ኪያ ከነ ጂጂ ኪያ ጋ ናት እኮ እሷ። እነሱ እኮ ያት ይሆናለች። ስለዚህ ጂጂ እኮ አያት ሆናለች። ስለዚህ እሷ ወደ ታች ወርዳ እነዚህን ገና እኮ ነው አላደጉም ማለት ይቻላል። ዋንትያ አሁን 18 ሆናለች። እንደ ሬጅ መሰለች። ቅርብ አይደል እንደ በ13 ዓመቷ የወለደችው። አሁን ልጇ 3 ዓመት ወይ 4 ዓመትም ብትሆን ዋንትያ እኮ 18 ዓመት አልሆነችም። እና ወደ ታች ተመልሶ እነዚህ ልጆች መናገር ማለት ራሱ በጣም የሚከብድና ሼም የሚያስዝ ነው። ስለዚህ ነው ሰው ሁሉ ተባብሮ በእሷ ላይ የተነሱት። ብታውቅ ሴት ናት። እነሱን መደገፍ ነው። እንዳውም የነሱ ቪዲዮ ቢወጣ የነሱ ቪዲዮ ራቆት ምናምን ቢወጣ ራሱ እሷ ከነሱ ጎን ቆማ ምን ችግር አለ ታዲያ? ቢወጣም ችግር አለ? የእናንተ አካል የኛ አካል ነው ምናምን ተብሎ በቃ አለ አይደል? እንደዛ ማውራት ነው እንጂ ምንም ቢሆን እንደዛም ቢሆን ግን ይሄ ሁሉ ህዝብ ደግሞ በቃ ዩቱባን ሪፖርት አደረገ። በህግ አልተጠየቀችም። ስለዚህ እና እኛ በራሳችን ሄደን እርምጃ እንወስዳለን ብሎ ተባብሮ ሄዱ። ዩቱባ ግን አልተዘጋም። ዩቱባ ባን አልተደረገም። ለምን ሲባል ዩቱባ ቆይቷል። ከ10 ዓመት በላይ የሆነ ዩቱብ ነው። እስከ ዛሬ ድረስ ደግሞ እየሰራ ነው። ይሄ ማለት ደግሞ ይሄ ዩቱብ በታማኝነት እየሰራ ነው ማለት ነው። ስለዚህ አሁን ተነስቶ ኮሚኒቲ ጋይድላይን ይሄ ዩቱብ ህግ ተነስቶ አይዘጋባትም ወይ ስትራይክ ራሱ አይልክም። ለምስባ ገና ያያል፣ ይፈትሻል። ይሄንን አመት ሰው አልከሰሳትም፣ ምንም አላላትም። ይሄ አመት በምክንያት ነው እንዴት ነው የሰራችው? ተወዳጅ ሆኖ ነው አይደል? ሰው ስለማሰድብ